አድማጮች ወደ መረጃዎች ስገባ በቅድሚያ የማገኘው የሚሆነው ከአርሰናል ቤት እየወጡ ያሉ መረጃዎችን ነው። በአሰልጣኝ ሚኬል አርቴታ የሚመሩት መድፈኞቹ የሳውዛምፕተኑን አማካኝ ሮሚዮ ላቪያን ለማስፈረም ፍላጎት ማሳየታቸው ተዘግቧል። ፋብሪዚዮ ሮማኖ ነው ይህን መረጃ ይዞት የወጣው። አርሰናሎች ተጫዋቹን የግላቸውን ለማድረግ ንግግሮችን እያካሄዱ እንደሆነ በመረጃው ተያይዞ ተገልጿል። ንግግሮችን በጥሩ ሁኔታ ነው እየሄዱ ያሉት። ሌላኛው የከተማ ተቀናቃኝ ቼልሲዎችም በተጫዋቹ ላይ ፍላጎት ስላላቸው ጊዜ ሳይሰጡ በቶሎ ድርድሮች ማጠናቀቅ ወሳኝ ይሆናል በዚህ ዝውውር ላይ። ምክንያቱም ጊዜ ታይሚንግ በጣም ወሳኝ ነው። ተጫዋቹ ትልልቅ ክለቦችን ቢቀላቀል ምርጫው ሊሆን ይችላል። ነገር ግን ከአርሰናል ጋር ያለው ግንኙነት በጣም ጥሩ እንደሆነ ነው በተለይ የተጫዋቹ ኤጀንት ወኪሎች እንደዚሁም ደግሞ እሱን በድርድሩ ላይ እየወከሉ ያሉት ከአርሰናል ጋር ጥሩ የሚባል ንግግር እያደረጉ ነው የሚገኙት። ነገር ግን በዚህም አለ በዚያ የሚቀርበው መጨረሻ ላይ የሚቀርበው የዝውውር ሂሳብና ለተጫዋቹ የሚከፈለው ክፍያ ወሳኝ ስለሆነ ታይሚንግ በዝውውር ላይ ወሳኝ ነው። ማንቸስተር ዩናይትድም ላቪያን እንደዚሁ በተመሳሳይ ያደንቁታል። ነገር ግን እስካሁን ድረስ በአርሰናል እና በቼልሲ ልክ ግን ኮንክሪት የሆነ ፍላጎት በሁለቱ ክለቦች በማንቸስተር ዩናይትድ ላይ እንደማንመለከት ነው ለማወቅ የተቻለው። ሌላኛው ጋናዊ የመድፈኞቹ የተከላካይ አማካኝ የሆነው ቶማስ ፓርቴ በዚህ የዝውውር መስኮት አርሰናልን የመልቀቅ እድል እንዳለው ተዘግቧል። ተጫዋቹ አሁን ላይ ያለው ውል በሰኔ 2025 የሚያበቃ ሲሆን እስካሁን ባለው መረጃ መሰረት ኮንትራት ለማራዘም ምንም አይነት ንግግር አለመጀመሩንና አለመኖሩ ተገልጿል። ክለቦች በተጫዋቹ ላይ ፍላጎት ሲኖራቸው ንግግሮች ስለመኖራቸውም የሚገልጹ መረጃዎች በስፋት ወጥተው እየተመለከትን እንገኛለን። እንደምታውቁት በክረምቱ የዝውውር መስኮት የአርሰናልን የመሃል ሜዳ ክፍል ይለቃሉ ተብለው ከሚጠበቁ ተጫዋቾች መካከል ይሄ ተጫዋች ብቻ አይደለም፣ ግራኒት ዣካም እንደዚሁ ክለቡን እንደሚለቅ ይጠበቃል። ነገር ግን ክለቡ በዚህ ክረምት ሁለቱንም ተጫዋቾች ሁለት ሚድፊልድ ካላስፈረመ በቃ ይለቃል ብዬ በግሌ አላምን። ምክንያቱም ይሄ በጣም ትልቅ በስኳዱ ላይ ቀዳዳን ትቶ የሚያልፍ ነገር ነው። እንደምታውቁት በዚህ ውድድር አመት ፓርቴና ዣካ ለውድድር አመቱ ቁልፍ የሚባሉ ሰዎች ነበሩ። እርግጥ ነው መጨረሻ ላይ በተለይ ፓርቴ እያሳየ የሚገኘው አቋም ወደ ቤንች ይውረድ እንጂ በጣም ወሳኝ የሚባል ቁልፍ የሚባል ሰው ነበረ። በዚህ ክረምት ላይ ሁለቱንም ማጣት ከባድ ነው ለክለቡ። ምክንያቱም አንደኛ ፓርቴ ቢቆይ ምናልባት በየቋሚ ሆኖ ላይ ሰለፍ ይችላል። ነገር ግን በቤንች ላይ ሆኖ ስኳድ ዴፕዝ ለስኳድ ጥራት የሚባለው በዚህ ነው። ተጫዋቾች እየተቀየሩ ሲገቡ ለውጥን ማምጣት ኢምፓክት መፍጠር የሚችሉ ተጫዋቾች በቤንች ላይ ያስፈልጉታል። ግን ሁለቱንም ለቆ ደግሞ አንድ ራይስን የሚያስፈርም ከሆነ ከዛ ባለፈ ሌላ ሚድፊልድ ማስፈረም የሚችል ከሆነ ያ የተሻለ አማራጭ ይሆነዋል ማለት ነውና በዚህ መልኩ ልንመለከተው እንችላለን። በግሌም ደግሞ የግል ሀሳቤን ብጨምርበት እዚህ ላይ ሁለቱንም በዚህ ክረምት ላይ ይለቃል ብዬ አላስብም ተጫዋቾችን ማስፈረም አይችል ከሆነ። በዚህ ሳሚ ከካይ ሃቨርትዝ ጋር በተያያዘ ወቅታዊ አሁናዊ መረጃውን ልንገራችሁ አድማጮች። ሁሉ መረጃዎች በነገራችን ላይ ምንጩ ከፋብሪዚዮ ሮማኖ ነው። በዚህ ሳምንት የክለቡን ፕሮጀክት መቀበሉ ወደ እናንተ መረጃ አድርሻችሁ ነበረ። ለአርሰናል መጫወትን ፍላጎት አለው ተጫዋቹ። የግል ጥቅማ ጥቅሞች ወይም ደግሞ ፐርሰናል ተርም የሚባሉት ላይ አግሪመንት ላይ ደርሰዋል፣ ከስምምነት ላይ ደርሰዋል። የክለቡ አዲስ የዝውውር ሂሳብ እንደሚያቀርብ ይጠበቃል። በባለፈው እንደምታስታውሱት የመጀመሪያ የዝውውር ሂሳብ አቅርቦ ውድቅ ተደርጎበታል። አሁን አዲስ እንደሚያቀርብ በቀጣዮቹ ቀናት ይጠበቃል። ከሀገራት ረፍት በኋላ ዝውውሩን እንደሚያጠናቅቁ ተስፋ ያደርጋሉ ሲል ፋብሪዚዮ ሮማኖ በመረጃው ላይ በዛሬው ዕለት ከሰዓት በኋላ ያወጣው መረጃ ላይ አሳይቷል። ሌላኛው አድማጮቼ ከአርሰናል መረጃ ወጣ ልበልና ወደ ማንቸስተር ዩናይትድ ቤት ስንሄድ ፈረንሳዊው የአትሌቲኮ ማድሪድ የፊት መስመር ተጫዋች አንቷን ግሪዝማን በአትሌቲኮ ማድሪድ ቤት ደስተኛ መሆኑንና በክለቡ መቆየት እንደሚፈልግ በሰጠው አስተያየት ተናግሯል። እንደምታስታውሱት ይሄ ተጫዋች ስሙ ከማንቸስተር ዩናይትድ ጋር ሲነሳ ነበረ። ነገር ግን አሁን ላይ ተጫዋቹ በክለቡ ቆይታውን በማድረግ በዛ በአትሌቲኮ ማድሪድ ቤት መጫወት እንደሚፈልግ ነው መረጃዎች የጠቀሱት። እንግሊዛዊ የማንቸስተር ዩናይትድ የፊት መስመር ተጫዋች ማርከስ ራሽፎርድ የክለቡ ከፍተኛ ተከፋይ ተጫዋች የሚያደርገው አዲስ ውል እንደሚቀርብለት ተገልጿል። ማንቸስተር ዩናይትድ ለማርከስ ራሽፎርድ የ5 ዓመት ኮንትራት ለመስጠት ማሰባቸው ሲገለጽ ሳምንታዊ ክፍያውንም ደግሞ ከ200,000 ወደ 375,000 ፓውንድ ከፍ እንደሚያደርጉለት ተነግሯል። የክለቡ ከፍተኛ ተከፋይ የነበረው ስፔናዊ ግብ ጠባቂ ዴቪድ ደሂያ ውሉ መጠናቀቁ
መጠናቀቁን ተከትሎ ለማራዘም በንግግር ላይ የሚገኝ ሲሆን ክፍያው ከ375,000 ወደ 200,000 እንደሚቀንስ ይጠበቃል። ብሎም ደግሞ ክለቡን የመልቀቅ እድል እንዳለውም በመረጃዎች ላይ መገለጹ የሚታወስ ነው። የፈረንሳዩ ክለብ የፒኤስጂ የፊት መስመር ተጫዋች የሆነው ኪሊያን ምባፔ በዚህ ክረምት ክለቡን ይለቃል የሚሉ መረጃዎች በስፋት ሲወጡ ነበረ። ነገር ግን መሸጥ እንደሚፈልጉ ይታወቃል። ፒኤስጂዎችም ይህ መረጃ እውነት ነው፣ በክለባቸው ቢቆይ ደስተኞች ናቸው። ነገር ግን መልቀቅ የሚፈልግ ከሆነና በተለይ በቀጣይ ደግሞ ኮንትራቱ ማያራዝም ከሆነ እንደሚለቅ ይጠበቃል። የሚለቅ ከሆነ ሪያል ማድሪድን ጨምሮ ሌሎች ክለቦች የዝውውር ጥያቄያቸውን በጥቂት ሳምንታት ውስጥ ሊያቀርቡ እንደሚችሉ ተገልጿል። ማንቸስተር ዩናይትድ ኪሊያን ምባፔ በዚህ ክረምት የሚሸጥ ከሆነ ተጫዋቹን ለማስፈረም እንቅስቃሴ ላያደርጉ እንደሚችል ለክለቡ ቅርብ የሆኑ ምንጮች ገልጸዋል። ቀያዮቹ ተጫዋቹን ለማዘዋወር በሚደረገው ሙከራ ውስጥ የማይሳተፉበት ምክንያት የኪሊያን ምባፔ የልጅነት ህልሙ ሪያል ማድሪድ መጫወት መሆኑን ተከትሎ እንደሆነ ተነግሯል። የተለያዩ መረጃዎች ሲወጡ ነበር ከዚህ ተጫዋች ጋር በተያያዘ አድማጮቼ። ተጫዋቹ ማንቸስተር ዩናይትድ በአዲሱ ባለሀብቶች በኳታራውያኑ እጅ ስር የሚገባ ከሆነ ይሄ ተጫዋች ከፒኤስጂ ለቆ ሁለቱም በኳታር ባለሀብት እንደመያዛቸው መጠንም ወደ ማንቸስተር ዩናይትድ ይሄዳል የሚሉ መረጃዎች በስፋት ሲወጡ ተመልክተናል በባለፉት ቀናትና እነዚህ መረጃዎችን ፉርሽ ያደረገ መረጃ ነው ይሄ። ብዙ የክለቡም ደጋፊዎችም ሆነ ምናልባት የማንቸስተር ዩናይትድ ደጋፊዎች ካላችሁ የእናንተን ሀሳብ መስማት ፈልጋለሁ። ነገር ግን ትዊተር ላይ ከሰሞኑ በዚህ ተጫዋች ጉዳይ ላይ እየተጻፉ ካሉ ነገሮች መካከል አንደኛው ከማንቸስተር ዩናይትድ ከራሳቸው ደጋፊዎችም በተጫዋቹ ላይ ፍላጎት እንደሌላቸው ነው አስተያየት ሲሰጡ እየሰማን የምንገኘውና በዚህ መልኩ ልንመለከተው እንችላለን። ምክንያቱም ቢመጣ አንደኛ እንደምታውቁት ነው በፒኤስጂ ቤት የነበረውን ያን ያክል ፓወር ነፃነት ይኖረዋል ተብሎ አይጠበቅም። በማንቸስተር ዩናይትድም ግን ያም ቢሆን ኢጎ ያለው ተጫዋች ከሮናልዶ በኋላ ማንቸስተር ዩናይትዶች በተለይ የተፈጠረው ችግር ይታወቃልና ያ ትውስታ አሁንም ቢሆን በአእምሯቸው ውስጥ ያሉ ደጋፊዎች አሁንም ቢሆን ይህም ተጫዋች መጥቶ ይህንን ስኳድ እየተስተካከለ ወደ ቀድሞ ህልውናው ለመመለስ ሙከራ እያደረገውን ያለውን ዩናይትድን በትንሹም ቢሆን እንደዚህ አይነት ይጎ ያላቸው ተጫዋቾች ይረብሻሉ ብለው እንደሚያስቡ ነው አስተያየቶችን እየሰጡ እየተመለከተን የምንገኘው። አስተያየቱ ከጥሩ ፐርስፔክቲቭ ልንመለከተው እንችላለን። ኦብቪየስሊ ከማሰብ ሊሆን ይችላል፣ ለክለቡ ከማሰብ መጥቶም ደግሞ ውጤት ያመጣል የሚሉ የተለያዩ ሀሳቦችን አይዲያዎችን እንሰማለን። በዚህ መልኩ እንመለከተው እንችላለን። አድማጮች ዋና የሚባሉት መረጃዎች እነዚህ ናቸው። አድማጮች ወደ እናንተ ያደረስኩት ስለነበረን ቆይታ ምስጋናዬ ከልብ ነው። በቀጣዮቹ የመረጃ ሰዓቶች ላይ ዳግመኛ እንደ እግዚአብሔር ፍቃድ እስከምንገናኝ ድረስ ሰላም።